እግዚአብሔር ከታሪካችሁ ጋር ጉዳይ የለውም። ጉዳዩ ከዛሬው እሺታችሁ ጋር ነው። ስለዚህ ወደ ተዘረጋው እቅፍ በቶሎ ግቡ። ነገ የእናንተ አይደለም። ዛሬ ተመለሱ። ወገኖቻችሁ ካጠገባችሁ ሲንሸራተቱና ሲያልፉ እያያችሁ ቀጥሎ የእናንተ ተራ መሆኑን ለምን አታስቡ? እግዚአብሔር እናንተን የሚወድ ልብ፣ እናንተን የሚቀበል እጅ አለው። ምንም ሁኑ፣ ከእርሱ ምሕረት በላይ የሆነ ኃጢአት አልሰራችሁም። ኃጢአታችሁ ራሳችሁ ጋር ሲሆን ይገድላችኋል። ወደ እግዚአብሔር ይዛችሁ ስትመጡ ግን ሸክሙን አውርዶ ነፃነት ይሰጣችኋል። ዕድሜያችሁ እድላችሁ ነውና እንደወደቃችሁ አትቅሩ። እናንተን ሊፈልግ ነው ኢየሱስ ክርስቶስ ወደ መቃብር የወረደው። ከሙታን መንደር ውጡ፣ በሕያዋን ተራራ ላይ ተቀመጡ። እግዚአብሔር በእናንተ ላይ ያሰበውን ዓላማ እንዲፈጽም ዛሬ ፈቃዳችሁን ስጡት። ከሳሻችሁ ብዙ ቢሆንም ዳኛው ግን አንድ ነው። እሱ ደግሞ ይቅርታ ሰጪ፣ ደግሞም የምህረት አምላክ፣ የፍቅር ጌታ ነው።